بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودنا تكبراتችሁ ውድ የፌስቡክ ፔጅ ተከታታዮች ሙስሊምና ሙስሊማት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖች ሰላም ብያችኋለሁ። እንደምን አላችሁ? ክብርና ምስጋና ለአርህማን ይገባኝ። በጣም ሰላም ነኝ እና ኢንሻአላህ ያው ዛሬ በሰዓቱ ብቅ ብለናል። ትንሽ ሼር እያደረጋችሁት የገባችሁት ማለት ነው። ኢንሻአላህ ዛሬ ከኡስታዝ ሱድ ጋር አንድ አምላክ በሚለው ርዕስ ላይ ኢንሻአላህ ሁለታችንም የምናቀርበው ዝግጅት አለ። ኢንሻአላህ የኡስታዝ ሱድ ስልክ ከሰራ ወይም ካስገባ ኢንሻአላህ አብረን የምንወያይ ይሆናል በዚህ ርዕስ። እናንተ ሼር አድርጉ ኢንሻአላህ። ኡስታዝ ሱድ እስከሚገባ እናንተ ሼር አድርጉ ማለት ነው። የገባችሁ ሼር እያደረጋችሁት ዋይብ ዘጋልታ ነው ያዘግክ ሼር እያደረጋችሁት ኢንሻአላህ ኡስታዝ ሱድ ከመጣሽ ኢንሻአላህ ለማስገባት ይሞክራለሁ ማለት ነው። እስካሁን ምንም አይነት ሙከራ የለም እኔ ጋር። ለምን እንደሆነ አላሁ አለም። ካሜራ ነው እንጂ በግራ አይደለም የጠጣሁት። እህታችን ካሜራ ነው እንጂ እኔ በግራ አይደለም የጠጣሁት በቀኝ ነው። ኡስታዝ ሱድ መጣሽ ወላ ሊሳ? ሼር አድርጎ ኢንሻአላህ እስኪ ኡስታዝ ሱድን እስከሚያስገባ ድረስ አይሰማም እንዴ? ድምጽ አይሰማም? መልካም ካፌ ይዝናል። አሜን። ኑረዲን ሰላም ነኝ አልሐምዱሊላህ። አቤት ኡስታዝ ሱድ ያው ሊንክ ልክ ያለው ሊንክ ያለው ሊንክ ልክ ያለው እኔ ጋር ማለት ነው። እሱን ጭነሽ ልክ
አሁን የትላንትኛው ነው መሰለኝ እሱ አሁን ሊኬልሻለሁ መርሃባ ያለ እና ከተሰማ ሰማ ለምን ያስፈልጋል? ሰማ እኮ እንትን ብዙም አይመችም። ከመጽሐፍ ቅዱስ ላይ ውረድ። በእውነት መጽሐፍ ቅዱስ መሰላል አይደለም። እስጢፋኖስ አንተ ዛሬ ተገኝተሃል እንዴ? እስኪ አንድ አምላክ በሚለው ላይ በደንብ ተከታተል። መጽሐፍ ቅዱስ እኮ መሰላል አይደለም። ወይም ቤት አረከው እንደ እንጨት። መጽሐፍ ቅዱስ ያለው እዚህ ጋር ነው። እኔ ያለሁት እዚህ ነው። እኔ ያለሁት በመቀመጫ ወንበር ላይ ነው። እስጢፋኖስ ኢንሻአላህ ያው አሁን ትገባለች ኡስታዝ ሆድ ቢዝኒላህ አልከሪም። ያው ከሰራን እንሞክራለን ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተወከልቱ አላህ አላለፈም፣ ገና ነው፣ አልጀመርንም። ኢንሻአላህ ለመጀመር ነው። አላህ ያሳካን። ከተሳካ ኢንሻአላህ ልንጀምር ነው ማለት ነው። ኢማናኝ በራሴ ጊዜ ወደ መጽሐፍ ቅዱስ ትመጣለህ እኮ ከዛ ነው የወጣሁት። እስጢፋኖስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ ሱድ አሁን መጥተሻል። እንዴት አድርጌ ማስገባት እንደሚችል ብቻ አላሁ አለም። አዎ አደርጋለሁ። ኡስታዝ ሱድ አንቺ ጋር ይመጣል አሁን አንሺ السلام عليكم ورحمة اهلا الله وسهلا. وبركاته. እሺ عليكم ሰርተዋል። السلام ورحمة ኦኬ እሺ አሁን اهلا وسهلا. ኢንሻአላህ طيب እንትን ለነሱ ላርግላችሁ በእኔ እንትኑ ሼር አንዴ ማድረግ እሺ ግዴላ መርሐባ። ወደ እነሱ ወደ እኔ እንትን ማድረግ አንተ ትችላለህ ማድረግ ወይስ እኔ ወደ እኔ አንቺ ነሽ ፌስቡክ እኔ ማድረግ ቅድም ያለብኝ ነበረ ማድረግ ከማግባትሽ በፊት አድርጋለሁ ነበረ ማድረግ ነበር። አድርጋለሁ خلاص መጀመሪያ አሁን አድርጋለሁ በቂ ነው ይገባሉ خلاص በዚህ ይበቃል። ኦኬ እሺ መርሐባ ሰላም በእስኪ ቤተሰቦችን መጀመሪያ ኢንሻአላህ ወደ ትምህርት ከመቀጠላችን በፊት ماشي بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ودي يتكبراتشون ኔትወርክ መምጣቴ إن شاء الله تعالى ኔትወርክ ጥሩ ጊዜ አብረን የምናሳልፈው እግልን ድምጽ ይሰማል ትንሽ ኔትወርክ እያቆራረጠ ነው። እስኪ አንቺ ጋር ማለት ነው ችግር አለበት ውጪ ስለሆነ ይሆናል እስኪ አዎ አሁን ኔትወርክ ደህና ነው ትንሽ አዎ አሁን ጥሩ ነው ያቸግ ኦኬ እሺ ይሰማል። አንተ ነው የምትጀምር ወይስ እኔ አይ አንቺ ነሽ ከቁርአን ስለሆነ አንቺ ነሽ የምትጀምረው ኢንሻአላህ እሺ ኔትወርክ ከሰማ ቀጥሉ ማለት ነው። መርሐባ ስለዚህ እናንተ በተለያየ ነጥቦች ነው ነገር ሁሌ አልፎ አልፎ እገባለሁ እኔም ራሱ እሰማለሁ ባረከላሁ ፊኩም ጀዛኩሙላህ ኸይር በጣም ደስ የሚል ነው ወጣቱ አንተም ሌሎች ካንተ ጋር የሚሰሩ ያሉት ማለት ነው ማሻአላህ ብያለሁ አላህ ይጨምርላችሁ ነፍሳችን እንባለው ምንድነው የኢልሙ ሰማ ኔትወርክ እያቆራረጠ
እሺ እስኪ ቦታ ልቀይር ወይ ደግሞ እስኪ ለየው እንደገና አሁን ደህና ነው መሰለኝ። አሁን ሳይሻልም አሁን ትንሽ ያው ይሰማል። በእርግጥ ይሰማል። ኦኬ እሺ ማለት በእስልምናው በሁሉም ነገር ዒልም ማለት ሰፊ ስለሆነ ሁሌ እኛ እየተማርን ነው ማለት ነው። ዋና የእስልምና የሚለየው ከሌላ ሃይማኖት እንኳን ሳይባል ሌላ ሃይማኖቶች ምክንያቱ አላህ Subhanahu Wa Ta'ala የላካቸው ጀምሮ ማለት ከመጀመሪያ ከአደም አለይሂ ሰላም ጀምሮ እስከ ረሱል ሰለላሁ ዐለይሂ ወሰለም በሙሉ አይዲያ ወይ ደግሞ አይዲዮሎጂ ወይ ደግሞ መልእክቱ የነበረ እኛ ሁላችን የተፈጠረ ሰው የተፈጠረ የተባለ በአንድ አላህ Subhanahu Wa Ta'ala ለማመን ብቻ ነው። ሁሉም አንቢያቶች የመጡ ሁሉ በምድር ላይ ያለ ከሰው ጀምሮ ሌላም በሙሉ እንደ አያቱ እንደሚነገር ማለት እዚህ ቁርአን الكريم ሁሉ ቁርአን ተደብር አድርጎ በሙሉ አያቶች ያሉ አይሰማም ቆራረጣል። እስኪ አንዴ መልሼ አውጥቼ መልሼ ላስገባ። እስኪ ትንሽ ቆራረጣ ነው። እሺ ይሻላል። ኔትወርክ ነው ትንሽ እያስቸገራለሁ ኡስታዝ ሶድ ኢንሻአላህ። እስኪ መርሐባ። እስኪ አሁን እንሞክር። ትንሽ በጣም እያቆራረጠ ነበረ። ካልሆነ ቦታ ልቀይር ንገረኝ። አሁን አይሆንና ትንሽ ካልሆነ ወደ ውስጥ ልግባ። አሁን ለውጥ አለው ይሰማል። ኦኬ በቁርአን ያሉ አያቶች ማለት ነው ሁሉ ብንስናያቸው በሱነት ረሱል ሰለላሁ ዐለይሂ ወሰለም የረሱል ሐዲሶች ስናይ ደግሞ በሙሉ የሚያናግረን የሚነግረን ለወህዳንየት አላህ Subhanahu Wa Ta'ala ሲጀመር አላህ Subhanahu Wa Ta'ala አሁንም ችግር አለ። አሁንም በጣም እያቆራረጠ ነው። ኦኬ በቃ እኔ አውጣኝና እንደገና ልግባ። እሺ ማለት ቀይረው እና ትንሽ ያው መልካም ስራን አንዳንዴ ያው እንቅፋት የሚሆን ነገር አለ። ዛሬ ያው በጣም ይሰራል ቢስሚላህ الكريم። እስኪ አሁን እንሞክረው። ቢስሚላህ ኡስታዝ ሶድ እስኪ አሁን ኮሜንት ስጪኝ ስትገቢው ኢንሻአላህ። የቀደሙ ኮሜንት በጣም ሄደዋል። ኡስታዝ ሶድ እስኪ ኮሜንት አድርግኝ ማለት ነው። ወጥተሻል። እስኪ አሁን ገባ በይውና ኮሜንት ለማድረግ ሞክሪ ኢንሻአላህ። አመለጠኝ ኋላ መለጠም ገና እኛም መጀመራችን ነው። ኡስታዝ ሶድ እስኪ አሁን ኮሜንት አድርግኝ ኢንሻአላህ። በኮሜንት ነው ማስገባት የምችለው ማለት ነው። መርሐባ ኡስታዝ ገባሽ አሁን? እሺ ከቀየርሽ በኋላ እሺ መርሐባ ኮሜንት ስጪኝ። ከዛ ምን ችግር የለም ኢንሻአላህ። መርሐባ ኢንሻአላህ። ስለ አንድ አምላክ ነው እያወረን ነበር ነው። ገና አልጀመርንም። እኔ ትንሽ ሊባላችሁ ማለት ነው። አምላካችን አላህ Subhanahu Wa Ta'ala ለሁላችንም አምላክ ነው ማለት ነው። ከአምላክም ሁለት ሶስት ሳይሆን አማልክት የሚባል ነገር በእስላም ውስጥ ላይ ቦታ ያላቸው ማለት ነው። ልክ በሱረቱል አልኢምራን ምዕራፍ 3 አንቀጽ 64 ላይ
قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون የመጽሐፍ ባለቤቶች በእኛና በእናንተ መካከል ትክክለኛ ወደ ሆነችው ቃል ነው እርሱም አላህን እንጂ ሌላን ላንገዛ ከስላሴ ርቀን ስላሴን በተመለከተ አምላካችን አላህ Subhanahu Wa Ta'ala ምዕራፍ 4 አንቀጽ 171 ላይ ምን ይላል ወላ ተቆሉ ثلاثه አማልክት ሶስት ናቸው እንተሁ ኸይሩ ለኩም ብትከለከሉ ለእናንተ ተሻለ ነው ይላል ማለት ነው ወማ ሚን ኢላሂን ኢላ ኢላሁ ዋሂድ ከአላህም አንድ አምላክ እንጂ ሌላ የለም ከአምላክም አንድ አላህ እንጂ ሌላ የለም በማለት አላህ Subhanahu Wa Ta'ala ያወግዛል ማለት ነው ለዛም ነው ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ማለት በእናንተና በእኛ መካከለኛ ወደ ሆነች ቃል ነው አለ ያቺም አላ ነዕቡደ ኢላላህ አላህን እንጂ ሌላን አንገዛ ወላ ነሽሪከ ቢሂ ሸይአን በእርሱ ምንም ላናጋራ ከፊላችን ከፊሉን ከአላህ ሌላ ማለት አድርገን ላይዝ ነው ባላቸው እምቢ ቢሉም እኛ ሙስሊም መሆናችንን መስክሩልን በማለት ይናገራል ማለት ነው ብዙ ቦታ ላይ መጥቀስ ይቻላል አላህ Subhanahu Wa Ta'ala በሱረቱ النحل አንቀጽ 51 ላይ وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون اللهم على سبحانه وتعالى ሁለት አማልክት አትያዙ አለ ምክንያቱም አምላክ ማለት አንድ ስለሆነ ማለት ነው እርሱም አንድ አምላክ ብቻ ነው በማለት እናገራለን እኔንም ብቻ ፍሩ ስለዛ ከሁለት አማልክት ከሶስት አማልክት ከአንድ አማልክት የራቀ ሃይማኖት ማለት ብቻ አላህ Subhanahu Wa Ta'ala ማለት ብቻ የእስላም ሃይማኖት ብቻ ነው ማለት ነው አላህ Subhanahu Wa Ta'ala ከአማልክት ሁሉ የጸደ ነው ማለት ነው እስኪ ኡስታዝ ሱዳን ገብተሻል አህለን ሰላም አለይኩም አሁንስ ተስፋ አደርጋለሁ ስለገባሁ ምናልባት ሊሰራ ይችላል የፈለጠ ይሆናል ይሰራል ይሰማል በደንብ አዎ طيب خير ان شاء الله مرحبا بك ስለዚህ ምንድነው አላህ Subhanahu Wa Ta'ala ለኛ ሲፈጥረን ማለት ነው አንድ ነገር ላምጣ እሺ መርሐባ አንቺ ምን ችግር የለም ችግር የለም አብሽር አለው እዚህ ነው ያለው ቁርአኑን እያነበረ ቁርአን ላይ አላህ Subhanahu Wa Ta'ala በተለያየ አያቶች ሲነግረን ማለት ነው እኛ በሙሉ እስልምና ማንም የተለየ የሚያረጋው ግን በሱረት አልበቀራ ስንጀምር አላህ Subhanahu Wa Ta'ala ለአደም ልጅ ለመፍጠር ሲጀምር ማለት ነው ለመላእክቶች ሲነግራቸው አላህ Subhanahu Wa Ta'ala እኛ መላእክቶች ምን አሉ መሰላችሁ إذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون بزي ንግግር ያለ ማለት ነው አላህ Subhanahu Wa Ta'ala ጋር ከመላእክቶች ጋር እኔ ለመላእክቶች አላህ Subhanahu Wa Ta'ala አዳም ልጅ ፈጥራለሁ ብሎ ሲነግራቸው ለምን እኛ ምን አጎደልን ኢላሂ እኛ እኮ ሁሌ ተስቢህ ያደረግን ላንተ ዒባዳ ያደረግን ምን አጎደልን ለምንድነው ሰው ልጅ መፍጠር የፈለክ ሰው ልጅ እኮ በእነሱ በተመክሮ ያላቸው የሌሎች ጦርነት የጅን የሌላ ስለነበረ በፊት ማለት ነው ሰው ሳይፈጠር እነሱ ጥያቄ ሲያቀርቡ አላህ Subhanahu Wa Ta'ala እኔ አውቃለሁ እናንተ የማታውቁት ነገር ብሎ ነገራቸውና ገና አፈጣጠራችን ራሱ ቁርአን አስቀምጦልናልና ለምንድነው አላህ Subhanahu Wa Ta'ala በሌላ አያ ሲነግረን ደግሞ በሱረት الذاريات وما خلقت الجن والانس الا ليعبدون ኢንሱ ጅኑ ሁሉ የተፈጠረ ጅን ማለት ምንድነው وما خلقت الجن والانس جن ማለት ነው በአማርኛው እንደሱ ነው ሸምሰዲን
አይው ጋኔን ይባላል። ያ ጂን ነው ይታወቃል ባጭሩ። ምን ጋኔን ነው የሚባለው? ጋኔን። አዎ እሺ መርሐባ። አዎ ጋኔን ጥሩ ነው። አዲስ ቃል ነው በአማርኛ ላይ ነው። ጂን ማለት ጋኔን እና ኢንስ ደግሞ በኒ አደም ማለት ነው። የሰው ልጅ የተፈጠረ አላህ Subhanahu Ta'ala የፈጠሩ ለምንድነው በሙሉ ኬዙ ለምንድነው እኛ የመጣ ነው ለዒባደቲላህ Subhanahu Ta'ala فقط ለአላህ Subhanahu Ta'ala ብቻ አምልኮት ለማድረግ ብቻ ነው። አላህ Subhanahu Ta'ala ሁሉም ኃጢያት ሲቀፍርልን ሽርክ ማድረግ ግን አላህ Subhanahu Ta'ala በግልጽ ማለት ነው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ስለዚህ እኛ ሁሌ በእስልምና መናገር ከተባለ ወህዳንየቲላህ Subhanahu Ta'ala እኛ እንደ ሙስሊም እንዴት ማመን እንዳለብን በህይወታችን እንደ ሙስሊሞች በትንሽም በትልቅም ሽርክ እንዳናረግ። ለምን ያለ ሙስሊም ያልሆነ ብቻ አይደለም ሽርክ የሚያርግ ብዙ ሙስሊም ራሱ ሽርክ የሚያርግ አለ ሳያቅ ጃህል ስላለ በዲኑ ስለማያቅ በትናንሾች ነገሮች። ምሳሌ እኔ አንዳንዱ ሰው ምን ይላል ዛሬ እኮ ጥቁር ድመት አይቻለሁ እኔ መውጣት ከቤት አልፈልግም ካለ ይሄ ማሻረክ ነው። ይሄ ከሽርኩ አንድ ቅርንጫፍ ወይ ደግሞ አንድ ምንጭ ነው መሆን የለበትም። ለምን አልሙእሚን ከአላህ Subhanahu Ta'ala ተወኩል አድርጎ ነው መሄድ ያለበት እንጂ በፍጹም በምንም ተአምር በዚህ አንዳንዱ ሰዎች ከዋክብት ከምናምን የሚሉት አለ ማለት ነው። ስለዚህ ጋያ ለምንድነው መፈጠራችን هذه الغاية التي خلق الله الجن والإنس لها وبعث جميع الرسل يدعون إليها وهي عبادته المتضمنة لمعرفته ومحبته والإنابة إليه والإقبال عليه والإعراض عما سواه وذلك متوقف على معرفة الله تعالى فإن تمام العبادة متوقف على المعرفة بالله بل كلما ازداد العبد معرفة بربه كانت عبادته أكمل فهذا الذي خلق الله المكلفين لأجله فما خلقهم لحاجة منهم إليه. سلزي إنيا يهن آيات سنات ليلا آياتك سنانب مالتنا الله سبحانه وتعالى كنيا متأبقوا كنيا مفلقوا يتفترنوا لسبتشا لأملكت لما درجنو بمولو أنبياتوች የመጡ ደግሞ ለቺ አላማና ለቺ መልእክት ይዘው ነው የመጡት። ሌላ ምንም ሌላ አይነት እንትን መልእክት የለውም ማለት ነው። ስለዚህ ይሄ ደግሞ ወደ አላህ ተመለስና ወደ አላህ መግባት ደግሞ ምንድነው የሚያመጣ የአላህ Subhanahu Wa Ta'ala ማወቅ ያስፈልገናል። ማን ነው ይሄን ጌታ? ማን ነው ይሄን ፈጣሪ? ለምንድነው ከኛ የሚፈልገው በእኛ የሚፈልገው ይሄን ነገር ምንድነው ብለን ሁሌ አላህ ስትጨምር እንደገና ወደ እሱ መመለስ ትጨምራለህ። አሁን ስትጀምሩ ማለት ነው አንድ እህታችን ያንተ ሰምቼ ነው ወደ እስልምና የገባው ያለች የሚያሳየው ምንድነው ሐቅ ሲያቅ ሰው ወደ አላህ የፈጠረው ምክንያቱ ሁላችን አለል ፊጥራ ነው የተወለድነው። አላህ ሲፈጥረን ጋና በአደም ልጅ ጀርባው ላይ ዘር ያለን ገና ምንም ሳንፈጠር ሁላችን አላህ አለን እናንተዎች ታምናላችሁ በኔ? አው ታመልካላችሁ በኔ? አው ሁላችን ብለናል። ሁላችን በኔ አደም የተፈጠረ አሁን ሙስሊምና ሙሽሪክ ወይ ደግሞ ክርስቲያን ወይ ይሁዳዊ ቢባልም ከተፈጥሯችን ከመጀመሪያ አምነን ነበር፣ ግን በኋላ ተቀይረዋል ማለት ነው። ስለዚህ ሁሌ አላህ Subhanahu Wa Ta'ala የአላህ መንገድና አላህ ሐቂቃ ስና ወደ ሐቁ ለመመለስ ይቀርበናል ማለት ነው። እኛ ሙስሊም ፋሚሊ የተወለድን ደግሞ ሁላችን አይደለንም እስልምና አውቀን በትክክሉ አላህ አምልከን የምንሄደው ጋራንቲ አይደለም። እኔ ሙስሊም ከፋሚሊ መፈጠሬ በርግጥ من قال لا اله الا محمد رسول الله دخل الجنه የተወሰነ እድል ሙስሊሙ ተሰጠዋል፣ ግን ጋራንቲ አይደለም ወደ ጀነት ዳይሬክት የሚያስገባው ማለት አይደለም። ምክንያቱም ለዛም ራሱ ማወቅ አለበት ሃይማኖቱ ምንድነው የሚለው ተውሂዱ ምንድነው የሚለው እንዴት ብሎ ነው አላህ አምልኮት ማድረግ እንዳለበት። ምክንያቱም ከሙስሊም ፋሚሊ መጥቶ ሙሽሪክ ከሆነ ማለት ነው ያ በእጅ የነበረ ወርቅ ሳይጠቀመው አሻርኮ ከአላህ ከሌላ ነገር ምሳሌ አላህ አምናለሁ እያለ እየሰገደ እየቀራ ሐጅ እየሄደ ግን የእገሌ ሼህ ብሎ ባክህ እገሌ ሼህ አግዘኝ እርዳኝ አላህ እንትን እንዲሰጠኝ አድር ካለ አለቀ፣ ወጣ ከእስልምና ወጣ ማለት ነው። ስፔሻሊ ደግሞ ትልቅ ሽርክ ከሆነ ማለት ነው። እና በማዕና الآية ጊዜ እንትን ልታቋርጠኝ ከፈለክ ንገረኝ። ምንም ችግር የለም ቀጥይ። ማሻአላ ደስ ይላል። እኔ እየሰማሁ ነኝ፣ ደስ ብሎኝ ቀጥይ። ማሻአላ እሺ مرحبا። ስለዚህ فمعنى الآية أنه تبارك وتعالى خلق العباد ليعبدوه الله سبحانه وتعالى በዚህ አያ ማለት ነው
የፈጠራቸው ዒባዳ ሊያረጉ አምልኮት ሊያረጉ ማለት ነው። አንዳንዱ አማርኛ ላይ ነካረዳኝ አንተ ገብተም መጨመር ትችላለህ። لا شريك له فمن أطاعه جازاه أتم الجزاء ومن عصاه عذبه أشد العذاب وأخبر أنه غير محتاج إليهم بل هم الفقراء إليه في جميع أحوالهم فهو خالقهم ورازقهم. الله يفترن إنيا بزو سو لمن دنو الله كنيا غا أملكوت ميفلق بلو ميتأيق بكا الله لزانو يفترن الله إنيا سو كنيا تأكمال لو سلهونا أيدلا إنيا نو الله مياسفلقن إنيا يالا الله من واقع يلن مالتنا. ስለዚህ አላህ ባዘዘው ሰው አክብሮ ተቀብሎ ከሄደ አላህ Subhanahu Wa Ta'ala ደግሞ ጥሩ ክፍያ ወይ ደግሞ ጀዛ የሚባል ማለት ነው አላህ ጀዛው ይሰጠው። አይ አልፈልግም ብሎ አሻፈረኝ ካለ ደግሞ የሚጠብቀው አዛብ በጣም ትልቅ አዛብ እንኳን የአኺራ አዛብ ማለት ነው። የቺ የዱንያ እሳት ራሱ ማናችን ከሁላችን እንደዚህ ጣታችን ወደ እሳቱ እንደዚህ አስቀምጠን አንድ ሰከንድ መቆየት ማንችልበት ነው። ይሄ የዱንያ እሳት ራሱ በምንም ተአምር ከአኺራ እሳት አይገናኝም። ለምን ስንት ጊዜ እንደዚህ ኮፒ እንደምናርገው ማለት ነው። አንድ ኮፒ ስታረገው አንዳንድ ጊዜ ቀለሙ ያልቃል አይደለም? እንደሱ ኮፒ ተደርጎ በኋላ ነው ወደኛ የመጣ ወደ መሬቱ የመጣ እሳቱ ማለት ነው። ዋና ኦሪጂናሉማ ብታዩት ይሄ ላቪን የሚወጣ እነዚህ እሳተ ገሞራ ምናምን የሚወጣ እሳት አለ እዛ አይደለም? በተለያየ መሬት በመሬታችን በዱንያ አለ። እንኳን ወደዛ ስትቀርብ በሩቅ ሆነ ራሱ እሳቱ እንዴት እንደሚያቃጥል ነስአሉላህ አልዓፍወ ወልዓፊያ። ስለዚህ እኛ ቀላል ነገር የሚጠብቀን ነው የሚመስለን ግን በጣም ትልቅ ነው። ስለዚህ ለዛ እንዳንገባ ደግሞ ዋና ተውሂድ መኖር አለበት። አላህ Subhanahu Wa Ta'ala በሚወደው መልክ አምልኮት ማድረግ አለበት። አላህ Subhanahu Wa Ta'ala ምን ብለዋል? ይሄ ካወቅን ደግሞ فإذا عرفت أن الله خلقك لعبادته فاعلم أن العبادة لا تسمى عبادة إلا مع التوحيد كما أن الصلاة لا تسمى صلاة إلا مع الطهارة فإذا دخل الشرك في العبادة فسدت الحدث إذا دخل على الطهارة. أهون إن الله أنامنا لن كالن مالتنا قديتا الله ما وقع لبن انديت بلو اندي مسالم سجدو كتفلقه طهارة ما درجة لبن ما صدات لبن ودء ما درجة لبن وصلاة ست جبا يالو ودء صلاته مقبولة يدل. ስለዚህ ኢማን ደግሞ እኔ አምኛለሁ ሸሃደቱ አላህ ኢላሀ ኢላላህ ወአነ መሐመድ ረሱሉላህ ብያለሁ ከተባለ የሸሃዳው ጽዳቱ እንዴት ነው ብለን ማወቅ አለብን። ስለዚህ አምልኮቱ እንዴት እንደሆነ ማወቅ አለብን። ፈሳድ እንዳይሆነው ማለት ነው። ፈሳድ ማለት ምንድነው? እንዳይበላሽብን። እኔ ሙእሚን ሁኜ ላኢላሀ ኢላላህ ካልኩ በምን መልክ ነው እኔ አምልኮት ማድረግ እንዳለብን ይነግረናል። ስለዚህ ሁለት ኔትወርክ ይመስለኛል ያወጣኛል። መርሐባ ኢንሻአላህ። ያው የሰው ልጆች ሁሉ የተፈጠሩበት አንድ አምላክን በብቸኝነት እንዲያምልኩት ነው። በሱ ላይ እንዲያጋሩትና እንዳያሻርኩት አይደለም። ልክ እንዳለችው አሁን እየሰራ ነው። ኢንሻአላህ ሊሞክር ተቋረጠ አይደል? ኔትወርክ ነው። በጣም ይገርማል። የኛ ኔትወርክ እኮ እንደዚህ መሆን የለበትም። አዎ መርሐባ ኢንሻአላህ። ቀጥዩ። እሺ ኦኬ እሺ ቀጥላለሁ። እሺ ስለዚህ ተውሂድ ፍጥረት አላህ التي فطر الناس عليها እንዳልኳችሁ ይሄ ተውሂድ ማለት በአላህ አንድነት ማምለክ ማለት አላህ Subhanahu Wa Ta'ala ሁሉ ሰው የፈጠረበት ነው ማለት ነው። እንዴት ነው ያወቅነው? አላህ Subhanahu Wa Ta'ala ምን ብለዋል በቁርአን? فأقم وجهك للدين حنيفا فطرة الله التي فطر الناس عليها ولا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون. سبحان الله الله سينقرن راسو بتأم عجب نومي هنا آياته انديت اندمي نقرن فأقم وجهك للدين حنيفا بمولو أنت راسه أقم وجهك مالت في اللاقوتهن نياهن بمول ودى الله سبحانه وتعالى أتقاو أدرقو ماتو للدين يتو دين أهم بزو دين على مالتهم بعلماتشن لي بوديسم على من ما الدين على نيا موك على بنيتو دين نويزن من هدو فأقم وجهك للدين حنيفا مالت عند إبراهيم عليه السلام من شرك يلو ماتو وما كان من المشركين بلون على إبراهيم عليه السلام فطرة الله يفطروا كل سو يفطروا سو فطرة الله التي فطر الناس عليها
እኔና አንተ ብቻ ሙስሊሞች ሳይሆን ፈጠረ الناس عليها ሁሉም ሰው አዳም የተባለ ሰው በዚህ አይነት አፈጣጠር እንደፈጠረው አላህ ነግሮናል። ምክንያቱም ውስጣችን ብዙ ሰው አለ አሁን ሌላ ሃይማኖት እንደዚህ ነው እንደዚህ ውስጡ አይቀበለውም። እንዴት ብሎ እንደዚህ ሊሆን ይችላል? እንዴት ብሎ ፈጣሪ እንደዚህ ሊሆን ይችላል ብሎ ከዛ ተነስቶ ነው ውስጡ የፍጥራ እቺ ውስጡ ያለች ትክክለኛ ኮምፓስ ስትጠራው ወደዛ የሚሄደው ለዛ ነው። ማንም ሰው ስንት ሰው አለ ማሻአላህ ምንም በሃይማኖቱ ያሰለመ ሰው አልነበረም። ሲገባ ግን ከማንም ሙእሚን ከመጀመሪያ ሙስሊም የነበረ በላይ ተከትሎ የሚሄደው ምንድነው የውስጡ ተፍጥራና ሲመራው ሁለቱ ሲጋጭ በጣም አሪፍ ይሆናል። እኛ ሙስሊሞች አሁን ያደግነው እንደ ሙስሊሞች ግን በተለያየ እንትን ምን ይባላል ባህል ልምድ የተለያየ ትምህርት ምናምን ስለ አደግን ብዙ ሙስሊም እስልምናው በቃ እንደ ታራ እንደ ውርሻ አድርጎ ስለሚቀበለው ውስጡ ላይ እንትን ብዙ እንትን አይሰራም ማለት ነው። እኛ ግን ሁላችን ወደዛ መመለስ አለብን። እኛ ሙስሊም ሆነን ራሱ ይጠበቅብናል እንደገና ወደ ውስጣችን ሰምተን ወደ ፍጥራችን ሄደን ማንም በቁርአንና በሱና መሄድ አለብን። فطرة الناس التي فطر الناس عليها ولا لا تبديل لخلق الله. الله تفطره دمو مانم አይቀየርም. ذلك الدين القيم ولكن اكثر الناس لا يعلمون. ያ ትክክለኛ ዲኑ ሃይማኖቱ ነው ግን ብዙ ሰው አያውቅም ይላል። ብዙ ሰው እኮ አያውቅም። ባወቁ ቀን ግን ወደ ሐቁ እንደሚመጡ አላህ Subhanahu Wa Ta'ala ይነግረናል ማለት ነው። ስለዚህ فاقم وجهك اي انصب وجهك انصب وجهك ያንተ ጭንቅላትህን ፊት ሲባል ወጅሃክ ማለት አንድ ሰው ሲሄድ ወደፊት ነው የሚሄድ እንጂ ወደ ኋላ አይሄድም። ስለዚህ ወጅሃትህ መንገድህ ወደዛ አርጎ አይ እንሱብ ወጅሃከ للدين الذي هو الاسلام والايمان والاحسان እስልምናና ኢማንና ኢህሳን እስልምና የሚገለጽ ኢስላም አምስቱ ማለት ነው። አንተ ሸሃደቱ አላ ኢላሀ ኢላላህ ወአነ መሐመድ ረሱላህ ኢቃሙ ሰላህ ኢታኡ ዘካ ወሰሙ ረመዳን ወሐጅል በይት እንደገና ደግሞ አርካኑል ኢማን ይመጣል ስድስቱ ማለት ነው። አንተ ሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር ወልቀደሪ ኸይሪሂ ወሸሪሂ ሚነላሂ ተዓላ። ይሄ ደግሞ ዲፕሊ ገና ሙስሊም ስትሆን ጫፍ ላይ ያለህ ማለት ነው በሃይማኖት ኢማኑ ስትገባ ደግሞ በመሃል ነገር ታውቃለህ ማለት ነው። ሌላ አንቢያቶች ታምናለህ በመላእክት በተለያየ ማለት ነው። እንደገና ኢህሳን ስትደርስ ደግሞ የከፍ ያለ ደረጃ ያ ተውሂዱ የአላህ Subhanahu Wa Ta'ala እንዴት ነው ኢህሳን አን ተዕቡድ አላህ ከአንከ ተራህ فإن لم تكن تراه فإنه يراك። አንተ አላህ ስትገዛው ስታመልከው ማለት ነው ኢህሳን አለህ ከሆነ ምንድነው አንተ አላህ እንደምታይ ነው የምትሆነው። እኛ አላህ ማየት አንችልም፣ ማንም አይችልም። አላህ Subhanahu Wa Ta'ala በኒ እስራኤል ሲጠይቁት ማየት እንፈልጋለን ሙሳ አለይሂ ሰላም ራሱ ከአላህ ተናግረዋል፣ ግን ማየት አይችልም። የሰው ልጅ አላህ ማየት አይችልም፣ ምክንያቱም የሱ ካፓሲቲ የተፈጥሮ አይችለውም። لذلك ኢህሳን ምን ይላል አን ተዕቡድ አላህ ከአንከ ተራህ እንደምታየው ለአላህ አምልኮት ማየት ስለማንችል ምን ትሆናለህ? አን ተዕቡድ አላህ ከአንከ ተራህ فإن لم تكن تراه فإنه يراك። አንተ ማየት ባትችል እሱ ግን ያያሃል። ስለዚህ ለዛ እንደሱ መልክ አድርገህ ስትገዛ በሙሉ ህይወትህ የምታረገው ያንዳንዱ ምንድነው እንቅስቃሴ ስታረግ አላህ ያየኛል፣ ይሄን ካደረጉ አላህ ይወደዋል፣ ይሄን አላህ ይወደው፣ ይሄ ነገር ጧት አኺራ እንዴት ያረጋኛል። ይሄ የኢህሳኖች ሰዎች አላህ የሰጣቸው ሰዎች ማለት ነው። ስለዚህ አላችሁ እየቀጠለ ነው ወይስ ቆመ መሰለኝ? አዎ ማሻአላህ እየተሰማ ነው። ጥሩ ነው እየተሰማ ነው። ኦኬ እንዳይበዛባችሁ እንዳይደብራችሁ ንገሩኝ። ምንም ችግር እሺ ስለዚህ الدين الإسلام الإيمان والإحسان بل تتوجه بقلبك وقصدك وبذلك إقامة شرائع الدين الظاهرة كالصلاة والزكاة والصوم والحج ونحوها وشرائعه الباطنة كالمحبة والخوف والرجاء والإنابة والإحسان في الشرائع الظاهرة والباطنة بأن تعبد الله كأنك تراه فإن لم تكن تراه فإنه يراك. وخص الله إقامة الوجه لأن إقبال الوجه تبع لإقبال القلب ويترتب على الأمرين سعي البدن، ولهذا قال حنيفا أي مقبلا على الله بذلك معرضا عما سواه. وهذا الأمر الذي أمرنا به هو فطرة الله التي فطر الناس عليها ووضع في عقولهم
حسنها وقبح واستقباحها غيرها ስለዚህ ምንድነው ለምንድነው አላህ Subhanahu Wa Ta'ala فاقم وجهك ያለው ደግሞ አንድ ሰው በልቡና በጭንቅላቱ በሁሉ ሲመርጥ ወደዛ ውጅሃ ስለሚከተል ማለት ነው እንደሱ ከሆነ ደግሞ ያ የሚያሳየው ምንድነው አላህ ያለን ሐላሉ ማድረግ ሐራሙ መተው በምን መልክ ነው ለኔ ፈቀደን ረሱል ሰለላሁ ዐለይሂ ወሰለም እንዴት ብለን ነው የምናከብረው ረሱል ሰለላሁ ዐለይሂ ወሰለም ነቢ ነው እንጂ እኛ ብዙ ሰዎች እንደሚመስላቸው እኛ እንደ አላህ ወይ ደግሞ እንደ ፈጣሪ ለሙሐመድ ሰለላሁ ዐለይሂ ወሰለም በፍጹም አይፈቀድም በፍጹም እስልምና ይሄ በጣም ተቃዋሚ ነው ለዛ ማለት ነው ስለዚህ ሁሉ የምናረገው ዘካትም ሶላትም ሐጅም በውስጣችን ደግሞ ፍራታችን ተስፋችን ከማን ነው የምንጠይቀው ሱረቱል ፋቲሃ የምንቀራ ሁሌ ኢያከ ነዕቡድ ወኢያከ ነስተዒን ያልነው ሁሌ ሱረቱል ፋቲሃ ማለት ትልቅ ሱራ ትንሽ አጠር ያለች ሱራ ሆና ግን የዒባዳ ወይ ደግሞ የተውሂዱ ሁሉ ሙስሊም መማር እንዳለበት ነው ሱረቱል ፋቲሃ ከተማራ አንድ ሰው ትርጉማ ማዕናዋ ምን እንደሆነች ተውሂድ በሙሉ ተውሂድ ምን እንደሆነ እስልምና ማወቅ ይችላል ከቀጥሎ ደግሞ አንድ ቀን ኢንሻአላህ የሱረቱል ፋቲሃ ረዘም ያለ እናደርጋለን አሁን ግን ትንሽ በዛ ላነሳ ፈልጌ ነው ለሩቅያ እንደምትሆነው አቂዳ እንዳላት ደግሞ በጉጉል ውስጥ በሰላታችን ሁሌ ሱረቱል ፋቲሃ በተቀራ ለምንድነው ሶላታችን ያለ ሱረቱል ፋቲሃ በፍጹም ቅቡል አይሆንም ስለዚህ እኛ ሁሌ ማድረግ ያለብን ምንድነው ምናውቀው الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم كل دعاء منارغو يا الله ጌታዬ የትክክለኛ መንገድ ሐቅ መንገድ አሳየኝና ካገኘሁ ደግሞ እዛ ቀጥ አርገህ አቆየኝ እስከመሞት የሚለው ማለት ነው إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين እስከ መጨረሻ ማለት ነው ስለዚህ ሐኒፈን ማለት ወደዛ ዲኑ መሆኑ የሚያሳየን ነው لإقبال الوجه ያለው ደግሞ إقبال القلب ويترتب على الأمرين سعي البدن ልባችን ወደዛ ከሄደ ቀልባችን ወደዛ ከሄደ አእምሮችን ወደዛ ከሄደ መንገዳችን አካላችንም ወደዛ ነው የምንወስደው ማለት ነው ቂብላችን ወደ የት እንደሆነ ታውቃላችሁ ለዛ ነው ቂብላም ራሱ ሁሉም የተያያዘ ነው በእስልምና ሱብሃንአላህ ከላ ኢላሃ ኢላላህ ጀምሮ እስከ መጨረሻ እስከምንሞት ቀን እንዴት ጀናዛ ታጥቦ እስከ ቀብር እስከሚገባ ሁሉ የተያያዘ ማለት ነው ይሄ ደግሞ እውቀቱ ያስፈልገናል ሐኒፈን አይ ሙቅቢለን على الله ذلك معرضا عن ሐኒፈን ማለት ወደ አላህ ተጠግተን ሌላ ሁሉ መሻረክና ትክክል ያልሆነ ወደ ኋላ ትተን መተው እንዳለብን ማለት ነው ስለዚህ ፍጥረት الله التي فطر الناس عليها ደግሞ ووضع فيها عقولهم ብዙ ሰው ውስጡ ሃይማኖት ባይነግረው ሰው መግደል ጥሩ እንዳልሆነ ማንም ሰው ያውቃል ገና ልጅ ጀምሮ ብዙ ነገር ሳናስተምራቸው የሆነ ነገር ውስጣቸው የሚነግራቸው አለ ስለዚህ አላህ Subhanahu Wa Ta'ala በውስጣችን ፍጥረት الناس አሁን መጥፎ ነገር የሚያርግ ከሆነ ሁሌ ለምንድነው ሰው የሚያይ አላህ ማየቱ ካከተው ሰው ያያል ሰው እንዳያየን ሰው ለምንድነው ያቃል በሃይማኖትም ከተነገረ በባህልም በልምድም በመናምን ግን ገና ፍጥራ ራሱ ወደሱ ያስገባልና ላስገባህ አንተ ወይስ ምን ይሻላል አንድ ለት ብትይ ኢንሻአላህ 38 ደቂቃ አለኝ ደቂቃ ልቀጥልበት እሺ ስንት ደቂቃ አይደለም ኦኬ 2 ደቂቃ ጨምር 2 ደቂቃ እሺ ስለዚህ ምንድነው فإن جميع أحكام الشرع الظاهرة والباطنة قد وضع الله في قلوب الخلق كلهم الميل إليها فوضع قلوبهم محبة الحق وإيثار الحق وهذه الحقيقة الفطرة ومن خرج عن هذا الأصل فلعارض عارض في فطرته أفسدها كما قال النبي صلى الله عليه وسلم كل مولود يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه أهون من دنو إنيا الله اندفترن كمجمريا أنا دموني كرجوج قانو مسارة سبحان الله تككل نو ማንም ልጅ የማንም ልጅ ይሁን ከማንም አባቱ ሙስሊም ይሁን ክርስቲያን ይሁን ማንም ይሁን ልጆች እዛ ሰብስባቸው ስታስተምሯቸው والله በጣም ነው የሚታየው ሁላችን አንድ ፍጥራ እንዳለን ማለት ነው ገና ረሱል ሰለላሁ ዐለይሂ ወሰለም እንደሱ ነው ያለ ሁሉም ይውለድ على الفطره ሁሉ ሰው ተፈጥሮው ትክክለኛ ወደ አላህ የሚወደው ነው የሚሄደው ዓርድ ካገኘው ካልሆነ በስተቀር ምንድነው ዓርድ ማለት ነው በተፈጥሮው
አላህ ሙስሊም ፈጠረው እንደገና በእስልምና ቢቀጥል አውቶማቲካሊ ተገራጅተዋል ይሄዳል ማለት ነው። ግን ሌላ አጋጣሚ የሚያገኘው ግን ምንድነው? ሰለምን ብሏል ማንም ልጅ ሲወለድ አለል ፊጥራ ለዛ ነው ደግሞ እኔ አስታውሳለሁ ልጅ ሁኜ በአገራችን አንድ ክርስቲያን ሴት ስትወልድ ሙስሊም ነው ይሏታል። ልጁ እስከ ጥምቀት እስከሚደረግለት እንደ ሙስሊም ይባላል። ይሄን ነገር ራሳቸው ያውቁታል። ሱብሃንአላህ በራሳቸው የሚሉት ነው ማለት ነው። ስለዚህ ገና ልጁ ይውለድ አለል ፊጥራ ይወለዳል። فأبواه رسول الله صلى الله عليه وسلم كل مولود يولد على الفطرة فأباته እናቱ ማለት ነው ወላጆቹ ይላል ይሁዲዳኑ ይሁዲ ያረጉታል አው ዩነስራኒሂ ነስራኒ ክርስቲያን ያረጉታል አው ይመጅሳኒሂ ደግሞ المجوس እነዚህ እሳት የሚያምኑ ማለት ነው። አሁን በሌላ ማንም ወላጅ በዛ ነው የሚያሳድግ ልጆቹ ማለት ነው። አንድ ሙስሊም ፋሚሊ ደግሞ አላህ ከሰጣቸው ጥሩ ፋሚሊ ጥሩ ሙስሊም ከሆነ ደግሞ እስልምና ልጆች ያስተምራል። አሁን ግን ብዙ ሙስሊም ፋሚሊ ደግሞ ያቱተው ወደ ሌላ አቅጣጫ ይሄዱ ያሉት ደግሞ እነሱም ራሱ ወደ አላህ የተፈጠራቸው ወደ እሱ መመለስ ያስፈልጋቸዋል። ምክንያቱም ብዙ ሰው ምን ይመስለዋል መሐመድ ስለሆነ ፋጢማ ስለሆነች ለዚህ ስሙ ስለሆነ ሙስሊም ሆኖ ተብሎ አክሰፕት አድርጎ ምንም በእስልምና ምንም እንትን ሳያደርግ ይኖራል ማለት ነው። እንዲሁም ሽርክ ይጨምርበታል። ይሄ በጣም አደገኛ እንደሆነ ይነግረናል ማለት ነው። ስለዚህ ولا تبديل لخلق الله أي لا أحد يبدل خلق الله فجعل المخلوق على غير الوضع الذي وضعه الله ذلك الذي أمرنا به الدين القيم أي الطريق المستقيم الموصل إلى الله وإلى دار كرامته فإن من ذلك سالك المستقيم في جميع شرائعه وطرقه ولكن أكثر الناس لا يعلمون فلا يتعرفون الدين القيم وإن عرفوه لم يسلكوه أهون الله سبحانه وتعالى እንደዚህ አድርጎ ለሐቁ ውስጣችን የሚለን ለሐቁ አይበደልም አይቀየርም። ማንንም መበደል አይቀርም። ምክንያቱም ልጅ ሲወለድ ማን ነው የሚፈጥረው? አላህ ነው የሚፈጥረው። አሁን እነሱ የሚፈልጉን እንኳን በአለማችን ላይ ቺፕ እኛ ጋር ያስገቡ በአካላችን እየፈለጉ ናቸው። እንደዚህ እንደ ኮምፒውተር እንደእንትኑ አስገብተው ወደ ቀኝ ወደ ግራ ሊወስዱን እነዚህ የሚያስቡ ወደ በእንትኑ በቫክሲን አድርገው ትንሽ በአይን ምታይ በውስጣችን አስገብተው ወደዛ ሊያርጉን እየፈለጉ ነው። ሱብሃንአላህ አልበቃቸውም። ይሄን ሁሉ ዓለም ሙሉ ስንት ያበላሹ ስንት ሰው እንትን ያደረጉ እስከዚህ ደግሞ የሰው ልጅ መቆጣጠር ይፈልጋሉ። ግን አላህ Subhanahu Wa Ta'ala ብለዋል لا تبديل لخلق الله። አሁን ማንም ልጅ ሲወለድ በማንም ፕሮግራም አይመጣም። በአላህ ፕሮግራም ውስጡ ላይ ገብቶ ነው የሚመጣ። እነሱም ይህን ለማፍረስ ቢፈልጉ አላህ Subhanahu Wa Ta'ala ደግሞ ምን ብሎናል? يمكرون ويمكر الله والله خير الماكرين። አላህ Subhanahu Wa Ta'ala እንደፈለጉት እንዳይሄድ በመድራችን ላይ ደግሞ አላህ Subhanahu Wa Ta'ala የነሱ ፕላን ብዙ ያባላሽላቸዋል። ለምን አላህ የሚፈልገው ማንም ሰው ሐቅ አውቆ ወደ ሐቅ መንገድ ሄዶ ወደ ጀነት ሊገባ ነው የሚፈልገው። አላህ ለሁላችን እሳት የሚያስገባን አይፈልግም። ግን የአላህ ብሎናል ይህን ሐቅ መንገድ ነው፣ ይህን ቁርአኑ ነው፣ ይህን ዲኑ ነው፣ ይሄው አንቢያቶች መጥተዋል፣ ባካችሁ ምረጡ፣ እኔ በእናንተ ምርጫ ነው አዛብ ማርጋቸው ወይ ደግሞ ጥሩ ምሰጣቸው ብለው ነግሮናል። ስለዚህ የማን ምርጫ ነው የሚሆነው? የኔ ያንተ የሁሉም ሰው ምርጫ ነው የሚሆነው። አላህ Subhanahu Wa Ta'ala የሱ ምርጫ አላህ ያደርግልናል። ምን ብሎናል መጨረሻ? ولكن اكثر الناس لا يعلمون فلا يتعرفون الدين القيم وان عرفوا لم يسلكوا። ብዙ ሰዎች ሐቅ ሃይማኖቱ እንደሆነ አያውቁትም። ሲያውቁ ደግሞ ብዙ ሰዎች ደግሞ አንፈልግም ይላሉ፣ አንከተልም ይላሉ። ለምን? እነሱ የተማሩትን በትክክለኛ መንገድ ያልተማሩት ነገር ማለት ነው ይገድባቸዋል ለሐቁ ለማወቅ። አላህ የከፈተለት ግን انك لا تهدي من احببت ولكن الله يهدي من يشاء። ማንም ሰው ወላ ልጁም ቢሆንም አላህ ሂዳያ ሲሰጠው ነው እንጂ በራሳችን እኛ ማንም ማሳመን አንችልም። አላህ ሂዳያ ሲሰጠው ግን ያለበት በሙሉ መሰናከል የሚቀመጥበት በፊቱ ላይ አላህ ሁሉ ይከፍትለታል። ወደ ሐቁ መንገድና ወደ ኢስላሙ ወደ ቁርአኑ ወደ ዲኑ ይከፍትለታል። ባረከላሁ ፊኩም ወጀዛኩሙላህ ኸይር። ከዚህ ጥያቄ ካለ ወይ ደግሞ ሌላ ካለ ደግሞ እንጨምርበታለን። ማሻአላህ አላህ ከጀዛን ይፈልሽ። እኔ ገብቼ በኋላ ኢንሻአላህ መጨረሻ ላይ አንቺ ትገቢዋለሽ። ባጭሩ ኢንሻአላህ
ስለ አንድ አምላክ በደንብ ይገልጻለች። አምላካችን አላህ Subhanahu Wa Ta'ala ሃይማኖቱን ሰይሞ እኛን ፈጠረን አንድ አምላክ እንድናመልክ ነው። የሰው ልጆችን ሁሉ አላህ Subhanahu Wa Ta'ala በአንድ መንገድ ላይ ፈጠረው አንድ አምላክ እንድናመልክ ነው። ሙስሊም ሆኖ ላኢላሃ ኢላላህ ብሎ ደግሞ ከአንድ አምላክ ውጪ ሌላውን አምላክ ቢያመልክ ባላንጣ ቢያደርግ ቢያሻርክ ያ ሰው ፈጽሞ ጀነትን መግባት አይችልም። ረሱል ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ይወልዱ ዐለል ፊጥራ ሲሉ ማንም ሕፃን ሲወለድ በእስላም ሆኖ ነው የሚፈጠረው ሲል አምላካችን አላህ Subhanahu Wa Ta'ala ይሄንን በእስላም አድርጎ የፈጠረው አንድ አምላክ እንድንገዛ ነው። ጂን ነው ለእንሰ ኢላ ያዕቡዱን ሰውንም ሆነ ጋኔንን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኩም ሲል ይህ የፈጠረው አንድ አምላክን በብቸኝነት እንድናመልክ ነው በሚለው ላይ ነው። በጣም በጥሩ ሁኔታ ገልጻለች። አላህ ኸይዛኒ ፈላት እኔ ደግሞ ወደ ባይብል ገብቼ አንድ አምላክ በሚለው ላይ የተወሰነ ያለው ማለት ነው። ይሄንንም ለማንሳት የሚፈልገው አይዋ አው ቀጥልና አንድ አያ ጨርስባታለሁ እቺ መጨረሻ ላይ ኢንሻአላህ። አው ስለዚህ ያው በብቸኝነት አንድ አምላክን በብቸኝነት የሚያመልከው ከጣዖትና ከመሳሰሉት ተግባራቶች የራቁት ማለት ብቻ ሙስሊም ናቸው ማለት ነው። ላኢላሃ ኢላላህ ብሎ በቁርአንና በሐዲስ የተመረሰው ከጣዖት አምልኮትም ሆነ ሁለት አማልክትን ሶስት አማልክትን ከማምለክ ፈጽሞ የጸዳ ሃይማኖት ማለት እስላም ብቻ ነው ማለት ነው። ስለዚህ እስኪ ክርስቲያኖች ብዙ ጊዜ አብ ወልድ መንፈስ ቅዱስ አሐዱ አምላክ ማለት አብ አንድ አምላክ ወልድ አንድ አምላክ መንፈስ ቅዱስ አንድ አምላክ ሶስቱም ግን ሶስት አማልክቶች ሳይሆን አንድ አምላክ ማለት ያመልካሉ። አብ አንድ ጌታ ወልድ አንድ ጌታ መንፈስ ቅዱስ አንድ ጌታ ሶስት ጌቶች ሳይሆን አንድ ጌታ ይላሉ ማለት ነው። አብ አንድ ፈጣሪ ወልድ ፈጣሪ መንፈስ ቅዱስ ፈጣሪ ሶስት ፈጣሪዎች ሳይሆን አንድ ፈጣሪ በማለት ይገዛሉ ማለት ነው። ይህ በመጽሐፍ ቅዱስ ደረጃ አንድ አምላክ የሚለው የለም ወይ ካለ ደግሞ ክርስቲያኖች ከያዙት መንገድ ወይም የያዙት መንገድና የሚሄዱት አቅጣጫ ሌላ ነው ማለት ነው። እስኪ እናያለን ኢንሻአላህ። ባጭሩ ስለ ኢየሱስ ክርስቶስ አጠር ባለ መልኩ እንየው። ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰምቼ እውነት የምነግራችሁ ሰው ነኝ በማለት ተናግሯል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ልትገሉኝ ትፈልጋላችሁ ወይም የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ ይላል። እዚህ ጋር ከእግዚአብሔር የሰማሁትን ሲል ኢየሱስ ከእግዚአብሔር ሰማሁትን ተልቶ የሚያወራ ነው ማለት ነው። ይህ ደግሞ አንድ አምላክ ነው። እሱን እናያለን በሰፊው። የፈለኩት እዚህ ጋር ምን ነው ሰዋዊነቱን ነው። ከእግዚአብሔር የሰማሁትን ብሏል። አስምሩት እዚህ ጋር ማቴዎስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 7 ቁጥር 27 ላይ ቢታዩት የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። እዚህ ጋር የሰው ልጅ ስለሆነ ነው የሚለው ነጥሉት። አብ ወልድ መንፈስ ቅዱስ አሐዱ አምላክ ሶስት አማልክት ሳይሆን አምላክ ነው ከምትሉት አንዱ ሰው ነው ማለት ነው። እግዚአብሔር ደግሞ ከሰዋዊነት ባህሪ የጸዳ ፍጹም ነው ማለት ነው። ዘኍልቍ ምዕራፍ 23 ቁጥር 19 ላይ ቢታዩት ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም ይጸጸትም ዘንድ የሰው ልጅ አይደለም ይላል። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም። በመጽሐፈ ሳሙኤል ምዕራፍ አንደኛ ሳሙኤል ምዕራፍ 15 ቁጥር 29 ላይ የእስራኤል ኃይል እንደ ሰው የሚጸጸት አይደለም ይላል። ትንሽ እየፈጠንኩ ማለት አስፈላጊም አይደለም ብዙም ማለት ነው። በአንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ ቢታዩት በእውነት እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማያት በሰማያት ያለው ሁሉ እንትን አይሆንም በቃ እግዚአብሔር በምድር ላይ ከሰው ጋር አይኖርም በማለት ይናገራል። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ ቢታዩት እኔ አምላክ ነኝ እንጂ ሰው አይደለም። ይሄ እኔ አምላክ ነኝ እንጂ ሰው አይደለም የሚለው የትኛው ነው? አንድ አምላክ ነው በማለት ክርስቶስ አለይሂ ሰላም ሲያስተምሩ በማርቆስ ወንጌል ውስጥ ላይ ሙሴም ሲያስተምሩ በዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ አምላክ ነው ይላል። ወይም አምላካችን እግዚአብሔር አንድ እግዚአብሔር ነው በማለት ያስተምራል። ታዲያ 3 4 5 ስላሴ አላስተማረም። ሙሴ አለይሂ ሰላም ስለ አንድ አምላክ አስተምሯል በማለት የሙሴ መጽሐፍ ነው በሚትሉት ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ እግዚአብሔር ነው በማለት ይናገራል። በማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ በማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ይላል ኢየሱስ። አንድ ጌታ ነው፣ አንድ አምላክ፣ ሶስት አማልክት አይደለም፣ አብ ወልድ መንፈስ ቅዱስ አይደለም፣ አንድ አምላክ። በሰይጣን በተፈተነ ጊዜ ኢየሱስ በማርቆስ ወንጌል በዮሐንስ ወንጌል ምዕራፍ በማቴዎስ ወንጌል ምዕራፍ 4 ቁጥር 10 አካባቢ ላይ ሂድ አንተ ሰይጣን ለጌታ ብቻ ስገድ እርሱንም ብቻ አለ። እርሱ የሚለው አንድ አምላክ ነው፣ አንድ ካል ነው የሚገልጸው። እርሱንም ብቻ ነው እኛን ወይም ለኛ ስገዱ አይደለም ያለው፣ እርሱንም ብቻ አምልክ ተብሎ ተጽፏል በማለት ይናገራል ማለት ነው። በዘዳግም ምዕራፍ 4 ቁጥር 39 ላይ ቢታት እንግዲህ እግዚአብሔር በላይ በሰማይ በታች በምድር አምላክ እንደሆነ ሌላ እንደሌለ ዛሬ እወቅ በልብህም ያዝ ይላል። ያስቡት እንግዲህ በምድርም ሆነ በምድር በታች አምላክ እንደሆነ ሌላ እንደሌለ ምንም የለም ከእግዚአብሔር ጋር። እናንተ አብ ወልድ መንፈስ ቅዱስ የምትሉት እዚህ ውስጥ ላይ የለም ከናካቸው ማለት ነው። በነህምያ ምዕራፍ 9 ቁጥር 6 ላይ ቢታዩት አንተ ብቻ እግዚአብሔር ነህ፣ ሰማይና የሰማያት ሰማይ ሰራዊቶችን ሁሉ ምድርንም በእርሱ ላይ ያሉትን ሁሉ ባህሮችንም በእነርሱ ውስጥ ያሉን ሁሉ ፈጥረሃል፣ ሁሉም ሕያው አድርገሃል፣ የሰማዩንም ሰራዊት ለአንተ ስገዱ በማለት ይናገራል።
አንተ ብቻ እግዚአብሔር ነህ ሶስት አራት መንፈስ ቅዱስ የለም ወይም ስላሴ የለም አንተ ብቻ እግዚአብሔር ነህ ግን አንተ የአብ ወልድ መንፈስ ቅዱስ ስሙን አንስተ ናቸው ነው እንጂ የምትለው ነው አትለው አብ አንድ አካል ወልድ አንድ አካል መንፈስ ቅዱስ ግን ስንት ናቸው ስትልም ስንት ናቸው ግልጽ ነው ሶስት ናቸው ነገር ግን እዚህ ጋር ናህምያ ላይ ምንድነው ያለው እርሱ ብቻ አምላክ ነው በማለት ይናገራል በመዝሙረ ዳዊት ምዕራፍ 72 ቁጥር 18 ላይ ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ይላል ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ በማለት ይናገራል ማለት ነው መዝሙረ ዳዊት ምዕራፍ 86 ቁጥር 10 ላይ አቤቱ ድንቅ የምታደርገው አንተ ትልቅ ነህና አንተ ብቻህን ትልቅ አምላክ ነህና ይላል አንተ ብቻህን ትልቅ አምላክ ነህ የኔ ጥያቄ ኢየሱስና መንፈስ ቅዱስ የት ነው የገቡት ኢየሱስ በዛን ዘመን አልነበረው በህይወትም አልነበረው በቃል ደረጃ ነበር ግን ስለዚህ አንተ ብቻህን ትልቅ ነህ በማለት ይናገራል ማለት በሁለተኛ ሳሙኤል ምዕራፍ 7 ቁጥር 22 ላይ ቢታዩት ስለዚህ አቤቱ አምላክ ሆይ አንተ እንዳንተ ያለ የለምና በጆሮች እንደሰማን ሁሉ አንተ በቀር አምላክ የለምና አንተ ታላቅ ነህ ይላል ማለት ነው ስለዚህ አሁን ባየንበት ቦታዎች ሁሉ ስለ አንድ አምላክ ነው የምናገረው ማለት ነው ቁርአን ውስጥ ላይ ገብቼ አንድ ቦታ ብቻ ልጠቅስላችሁ ቀደም እንዳልኩትም አምላካችን አላህ Subhanahu Wa Ta'ala እናንተ የአብ ወልድ መንፈስ ቅዱስ የምትሉትን ምን ይላል በሚለው ላይ አንድ ቦታ ብቻ ልስጣችሁ ማለት ነው አምላካችን አላህ Subhanahu Wa Ta'ala በሱረቱ ኒሳ አንቀጽ 171 ላይ ስለ ኢየሱስ ማንነትን ግልጽ አድርጓል ኢንሻአላህ እሱን ጠቅሼ ለኡስታዝ ሶድ ለቃለሁ ማለት ነው ያ አህለል ኪታብ ላ ተግሉ ፊ ዲንኩም ይላል እናንተ የመጽሐፍ ሰዎች ሆይ በሃይማኖታቸው ሰነት ይለፉላል በአላህም ላይ እውነትን እንጂ አትናገሩ የመርየም ልጅ አልመሲህ ኢሳ አለይሂ ሰላም የአላህ መልእክተኛ ወደ መርየም ጣላቱን ቃሉ ከእርሱም የሆነ መንፈስ ብቻ ነው ማለት ይናገራል በአላህና በመልእክተኛ እመኑ በመልእክተኞችም እመኑ አማልክት ይላል እቺን ቦታ ነው የፈለጉት አስምሩ አማልክት ሶስት ናቸው አትበሉ ይላል እንተሁ ኸይሩ ለኩም ብትከለከሉ አትበሉ ተከልከሉ ለእናንተ የተሻለ ነው ለተሻለ ይሆናል ተከልከሉ ለእናንተ የተሻለ ይሆናልና ይላል ስንት አማልክት አብ ወልድ መንፈስ ቅዱስ አህዱ አምላክ አትበሉ አምላካችን አላህ Subhanahu Wa Ta'ala አማልክት ብሎ ነው የገለጸው ከናካተ በመጽሐፍ ቅዱስ ደረጃን ብንሄድ እስራኤል እግዚአብሔር በትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ቢታዩት ሰማያትና ምድርን ለብቻ ያዘረጋው እኔ ነኝ ከእኔ ጋራ ማን ነበር አለ ስለ ኢየሱስ ስታዩት ኢሳይያስ ምዕራፍ 49 ቁጥር 1 ላይ ቢታዩት ለሴቶች ሲሞ እናንተ ብሩቃላችሁ አህዛብ አጥንቶ እግዚአብሔር ከማህፀን ጠርቶኛል ከማህፀን እንደተጠራ ነው የሚያሳየው ከእግዚአብሔር ጋር አብሮ አልነበረም አልፈጠረም ፈጣሪም አልነበረም መንፈስ ቅዱስ የሚባለው ከናካቴ የለም ብሉይ ኪዳን ውስጥ ላይ ስንት ቦታ እንደተጠቀሰ እሱ ግልጽ ነው ከናካቴ ስለ አምላክነት ደረጃ ኢየሱስ ያልሰበከ ሙሴ ያላስተማረ አብርሃም ያላስተማረ ዳዊት ያላስተማረ ሳሙኤል ያላስተማረ ያልተጻፈ በምንም ደረጃ ላይ ያልተጻፈው አማልክትን አምላካችን አላህ ምን ይላል አማልክት ሶስት ናቸው አትበሉ ተከልከሉ ለእናንተ የተሻለ ይሆናል ታዲያ እንደዛ ከሆነ ስንት ነው እንባል አላህ አንድ አምላክ ብቻ ነው ይላል ስንት ነው አንድ አምላክ ብቻ ነው ለእርሱም ልጅ አለ ከመሆን የጠረ ነው ይላል በሰማያትና በምድር ሁሉ የእርሱ በሰማያትና በምድር ሁሉ ያለው የእርሱ ነው መመኪያ ባላህ በቃ በማለት አምላካችን አላህ Subhanahu Wa Ta'ala አማልክት ሶስት ናቸው አትበሉት አምላክ ልጅ ይዟል አትበሉት በማለት ይናገራል አይደለም ከዚህ በላይ እናንተ አምላክ ከምትሉት ምንም ቢሆን የሚገልጸው ለን يستنكف المسيح ان يكون عبدا لله ولا الملائكه المقربون ومن يستنكف عن عبادته ويستكبر فسيحشرهم اليه جميعا ይላል المسيح ኢየሱስ አለይሂ ሰላም ለአላህ ባሪያ ከመሆን ፈጽሞ አይጠየፍም ወይም ቅርቦች የሆኑት መላእክቶች እነ ጅብሪልም ሆነ መሳሰሉት አይጠየፉም ምን ለእርሱ ባሪያ ከመሆን እርሱን ከመገዛት አምላካችን አላህ መልሶ ምን ይላል እርሱን ከመገዛት የሚጠይፍ የሚቆራራ ሰው አላህ Subhanahu Wa Ta'ala ሁሉ ወደ እርሱ ይሰበስባል በርግጥም ይሰበስባል ማለት فاما الذين امنوا وعملوا الصالحات فيوفيهم اجورهم ويزيدهم من فضله واما الذين استنكفوا واستكبروا فيعذبهم عذابا اليما ولا يجدون لهم من دون الله من ولي ولا نصير من دون الله وليا ولا نصيرا ይላል ማለት እነዛ ያመኑት መልካምን እየሰሩት ምንዳዎቻቸውን ይሞላላቸዋል ከችሮታዎችም ይጨመርላቸዋል እነዛ የተጠየፉትና የኮሩት ወይም የተጠየፉትና የኮሩትም አሳማሚ ቅጣት ይቀጣቸዋል ከአላህም ሌላ ለነርሱ ዝምድና ረዳት አያገኙም ዘመድና ረዳትን አያገኙም በማለት ይናገራል ዝምድና ረዳትንም አያገኙም ስለዚህ ክርስቲያኖች ሆይ አማልክት ሶስት ናቸው አትበሉ አንድ አምላክን ለማምለክ ሞክሩ ኢንሻአላህ እዚህ ጋር ያቆማለሁ ኡስታዝ ሶድ
ተፈደይ እሺ طيب ሱብሃንአላህ እንትኑ የዒሳ አለይሂ ሰላም በጣም ሁሌ ይቅርታ እየተደወለኝ ሁሌ በጣም ያኒ በንግግር የማይጨረስ ሳብጀክት ነው። አሁንም እየተደወለ ነው መሰለኝ ኡስታዝ ሰውድ ዳህረክ ደውለልኪ ኦኬ ይቅርታ ይህን አላህ Subhanahu Wa Ta'ala ያደረገው ማለት ነው። እንዴት ብዬ ልግለጠው? ምክንያቱም ይሄ ምክንያት ይሆናል ለሰው ለመገናኘትና ለመነጋገር በጣም ሱብሃንአላህ። ግን አላህ Subhanahu Wa Ta'ala ለዒሳ ነው በጣም የሚገርመኝ يوم القيامة ሲጠይቆም ማለት ነው وإذ قال الله يا عيسى ابن مريم أنت قلت للناس أنت وي عيسى وي أنت قلت للناس اتخذوني وأمي إلهين من دون الله ለጥያቄ አላህ ቀረበው። አንተ አላህ ያውቃል እንዳልነው ማለት ነው። አላህ Subhanahu Wa Ta'ala ሁሉም የሚያውቅ ሁሉም የሚያይ ማለት ነው። ግን ለዒሳ አለይሂ ሰላም ሲያቀርብለት በዚህ አይነት ጥያቄ قال سبحانك يعني እንዴት ብዬ سبحانك እንዴት ብዬ እንደዚህ አይነት አረጋለሁ قال سبحانك ما يكون لي أن أقول ما ليس لي به حق ما ليس لي بحق እኔ ለኔ የማይገባኝ ነገር እንዴት ብዬ እንደሱ ላለው ምክንያቱም ትልቅ ነገር ነው። እኔ ጌታ ነኝ ማለት እነ ፍርዓውን ጌታ ነኝ ብሎ ራሱ ምን አላህ ምን እንዳደረጋቸው አይተናል ማለት ነው። ስለዚህ እንዴት ብሎ ዒሳስ እንደሱ ይላል ማለት ነው። ኢን ኩንቱ ቁልቱ አላህ ዒሳ ደግሞ ምን ይላል? እኔ ብዬው ከሆነ አለ ኢን ኩንቱ ቁልቱ فقد علمته አንተ ራስህ ታውቃለህ ጌታዬ تعلم ما في نفسي ولا اعلم ما في نفسك እኔ ውስጤ ምን እንዳለ ታውቃለህ እኔ ግን አላቅም ምን ውስጥህ እንዳለ ማለት ነው። انك انت علام الغيوب አላህ Subhanahu Wa Ta'ala ሁሉ የሚያውቀው ይሄ አያት ራሱ ለኛ እንደምንጠይቅ እንደምናስብ ያደርገናል። እንዴት ብሎ ሊሆን ይችላል? እና ይሄን አያት እንደቀራው አንተ ደግሞ መልመሲህ ابن مريم الا رسول قد خلت من قبله الرسل وامه صديقة كان ياكلان الطعام انظر كيف نبين لهم الايات ثم انظر أن يؤفكون። ስለዚህ በጣም በዚህ ሳብጀክት ማለት ነው ለማንም ሰው ለኛም ራሱ ሁሌም ሐሳብ ለኛ ለሙእሚን የሚለው ለሙስሊም የሚለው ራሱ በጣም ትልቅ ትምህርት የሚሰጥ ማለት ነው። መሻረክ የለብንም እንደሆነ ይሄ ለአህለል ኪታብ ንግግሩ ቢሆንም ለማንም ሙእሚን ሙስሊም ነኝ የሚለው የሚያናጋግረው ምክንያቱም በትክክለኛ ካላመነ ኢማኑ ተውሂዱ ዋጋ የለውም። ስለዚህ በጣም ተውሂድ አልኢስላም ዲን التوحيد የሚሆነው ሱረት الإخلاص ሱረት ቁል هو الله أحد ማንም ሰው የሚያውቃት ማለት ነው። ቁል هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد እነዚህ አጠር ያለች ሱራ ብትሆንም በጣም አጭር ናት። ግን የተውሂድ ትርጉሙና ማዕናው በጣም የምትነግረን ማለት ነው። ሌላ ሱራ ደግሞ ሱረት الكافرون قل يا أيها الكافرون لا أعبد ما تعبدون ለምን ረሱል ሰለላሁ ዐለይሂ ወሰለም ሲመጣ ማለት ነው የሁሉ የነሱ የነበረ አይዲዮሎጂ የሚጋጫ ሆነ። ለምን ረሱል የሚለው ሌላ አንቢያቶች የሚሉ ለአንድ ፈጣሪ እንገዛ ለአንድ አላህ እንገዛ እነሱ ደግሞ እንዴት ብለን እንዴ በፊት እኮ አባቶቻችንም እንደዚህ ነበር እንደዚህ ለነሱ ነው መገዛ ነው አይደለም አይሆንም። አንድ እንዴት ብሎ እሱ ፈጠረ እሱ ሰማይን መሬት አደረገለት ህይወት ሰጠ በሱ በፍላጎት በአላህ ፍላጎት የሁሉን ያደረግ ወደ ሌላ እኛ በሰው ልጅ ብናየው በጣም እንናደዳለን። እኛ አባት እናት ሆነን ልጆቻችን እድሜያችን በሙሉ ለነሱ ሰጥተን ልጆቻችን ሲክዱን እንዴት ነው የምንሆነው? እንዴት ነው የምናዝነው? ወላጅ እንዴት ነው የሚያዝነው? እኔ የሁሉ እድሜ ሰጥቼ የሁሉ ገንዘብ የሰራሁት ለነሱ አድርጌ ምናምን አድርጌ አንድ እቺ አመሰግናለሁ ቀርቶኳ በስተርጅና ጊዜ ኮጎኔ ጋር ሳይሄዱ ሲቀሩ እኛ እንደሰው እንዴት ነው የምናዝነው? ሱብሃንአላህ ወሊላሂ المثل الاعلى አላህ ደግሞ የሁሉ ለኛ ሰጥቶን ሌላ አምልኮት ስናደርግ ሌላ ጣዖት በዚህ ምድር ላይ ምን የማይመለክ ነገር አለ? አይጥ ትመለካለች፣ በሬ ይመለካል፣ እንትን ባህር ዛፍ ይመለካል። የማይመለክ ነገር የለም። እንዴት ብሎ አላህ ይህን ሁሉ ሰጠን እኛ ደግሞ ይህን እንመልሳለን? አያሳፍርም? አላህ ليس بعد الكفر ذنب ብለዋል ዑለማ። ከኩፍር በላይ ከሱ የተለቀ ዘንብ ኃጢአት የለምና አላህ ለኛ ደግሞ ትክክል በዒባዳ በሩቡብየት الله እንደ አመን የሚነግረን በዚህ በሱረት الأعراف ማለት ነው። وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم
አለስቱ ቢረቢኩም እኔ የእናንተ ፈጣሪ አይደለሁም የእናንተ ጌታ አይደለሁም ቃሉ በላ በላ እንዴ አንተ ፈጣሪያችን ነው በላ ሸሂድና أن تقولوا يوم القيامة إنا كنا عن هذا غافلين يوم القيامة لكيهن بروميس يقبانو مجمرة جنا سنفتر آدم لي جنا زريالنا يا هلاتشن تتأيكن أو عمنا ليالنا السوس لرسانو نونجي الله يسطقون بزي مدر اللي እንደ ሙስሊም ሆኖ በውስጡ የጠራው ደግሞ እንደገና ገብቶ ወደ መጀመሪያ ኦሪጂናሉ ተፈጥሮ ይመለሳል ማለት ነው ኢና ኩና عن هذا غافلين ረስተነው ምክንያቱም በኒ አደም ይረሳል አው ተقولو انما اشرك اباؤنا አያችሁ ወደዚህ ምን የሚመለሰው انما እኛ ሳንሆን እነሱ ከወለጆቻችን እነሱ ሽርክ አሸረኩ اباؤنا من قبل وكنا بفيت مالتنا وكنا ذرية من بعدهم أفتهلكنا بما فعل المبطلون بالنسو مكنات إنيام نالقالن إنيام ودا جهنم نقبالن مكناتو إنيام رجعنا ሁላችን እያንዳንዳችን አላህ ጭንቅላት የሰጠው ሰው ይጠየቃል አሁን ጭንቅላት የሌለው ሰው ይጠየቃል አይጠየቅም ማንንም ሰው ሃንድካፕ የተፈጠረ በኋላ ሃንድካፕ ተወልዶ እንትን የሆነ ችግር ያለበት በዛ በጭንቅላት መምረጥ የማይችል የነ ሁሉ እነዚህ ጀነት ይገባሉ ምክንያቱም አይጠየቁም የሚጠየቅ ሰው ግን አላህ Subhanahu Wa Ta'ala አቅል ሰጠው አቅል ማለት አእምሮ ጭንቅላት የሰጠው ግን ኃላፊነት እንዳለበት ማወቅ እንዳለበት ሐቂቃው አይበቃም አባቴ እናቴ እንደዚህ ነበሩ ብሎ አይበቃም አንተ ኢንዲቪድ እንደ ውልቀ ማለት ነው ትልቅ ሰው ሆነ ወደዛ ስትደርስ እድሜ ማንንም ቤተሰብ ያሳድግህ የራስህ ግዴታ ይኖራል የአላህ መንገድ መፈለግ አለብኝ አው አባቴ እናቴ እንደዚህ ነበሩ አሁን የኔ መንገድ ምንድነው መሆን ያለበት ብሎ ወደዛ መሄድ አለብን እና ይሄን ተፍሲል ራሱ እንዴት ብሎ ነው አላህ Subhanahu Wa Ta'ala ወደ እኛ እንደምንመሰክር ያደረገን የሚገልጽ እንትን ዲቴይልም አለ አላቀም እንዴት እንደሆነ ጊዜያችን መርሐባ ትንሽ ብንሄድ የተሻለ ነው አንድ ሰዓት ደርሰናል ቢያንስ 10 ደቂቃ እንደዚህ እንጨምር ደስ ይላል ኢንሻአላህ እሺ የሚጠይቁ ጥያቄ ያላቸው የሚጠይቅ ሰው አለ ከዚህ ውጪ ክርስቲያን ጥያቄ የላቸው የለም አልመጣም እኔ እንኳን እንትኑ እሻቱ ቆመዋል ምን እንደሆነ አላቅም አይታየኝም እኔ ጋር እየታየ ነው አንቺ ጋር ትንሽ ኔትወርክ አዎ በኔትወርክ ነው ኦኬ እሺ መርሐባ ጥሩ ስለዚህ አንድ ነገር ምን አልከኝ አንድ ሁለት የሚጨምሪው ነገር ካለ ኢንሻአላህ እሺ እንጨምርበት ትንሽ ስለዚህ ምንድነው በዚህ አያም መናገር ከፈለፈ هذه الاحاديث داله على احاديثም አለ ብዙ አሐዲሶች አለ የሚነግረን ለዚህ በአያቱ ብንጀምረው ማለት ነው وإذ أخذ ربك من بني آدم ولم يقل من آدم من ظهورهم ولم يقل من ظهره ذريتهم أي جعل نسلهم جيلا عن جيل وقرونا بعد قرون كقوله تعالى وهو الذي جعلكم خلائف الأرض بسورة الأنعام يعني وقال ويجعلكم خلفاء الأرض كما أنشأكم من ذرية قوم آخرين وأشهدهم على أنفسهم ألست بربكم أي أوجدهم شاهدين بذلك قائلين له حالا وقالا والشهادة تارة تكون بالقول كقوله تعالى قالوا بلى شهدنا እንደዚህ ማለታቸው ምስክር ማለት ነው أي أوجدهم شاهدين بهذا قائلين له حالا وقالا والشهادة تاركة تكون ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر النزي يشاركوا لراسو مساجد الله يا الله مسجدات يا الله بيتوش راسو عمارة ليموقت ويدمو عمارة ليارقوت أيتشلم بكفراتشو مات أي حالهم شاهد عليهم بذلك إلا أنهم قائلون وكذا قوله تعالى وإنه على ذلك لشهيد سلازي الله سبحانه وتعالى لنيا بقالنا بتكبر عندما نمسكر أدرجن مالتنا سلازي يهن مسكرنا الدمو يدرو ينبره مقتل እንዳለበት ነው የሚነግረን መጨረሻ ላይ ግን ወአታኩም من كل ما سألتموه አላህ ደግሞ ስብሎ አልተወንም እኮ ዝም ብሎ በራሳችሁ ወቁ ብሎ አይደለም የተወን ስንት አንቢያቶች መጥተዋል መልእክት ይዞታል حتى ለረሱል ሰለላሁ ዐለይሂ ወሰለም ራሱ በኢንጂል ምንድነው ተልሙድ በበኒ እስራኤል በሙሳ ተነግረዋል እንደዚህ አይነት ነብይ ሊመጣል መጨረሻ ጊዜ በኢሳ ለኢሳ ራሱ
ኢየሱስ ማለት ነው ለዒሳ ተነግረዋል አህመድ የሚባል እንደዚህ ይመጣል ያንተ የናንተ መጨረሻ ስለዚህ ሰለላሁ ዐለይሂ ወሰለም ደግሞ ምን ብለዋል ኢነማ ቡዒቱ ለኡተሚመ መካሪም الأخلاق ይሄ አንቢያቶች በሙሉ ይዞት የመጡ ጥሩ ነገሮች ማለት ነው በምንም በአህለል ኪታብ ያለ በትክክለኛ መጽሐፎቹ ከእስልምና ከመጀመሪያ እስልምና ስለሚባል ሁሉ ማለት ነው ትክክል ብዙ ነገር የማይጋጭ ሊኖር ይችላል በተውሂዱ ዋናው ግን አሁን ግጭት ትልቅ ግጭት ተገኘ ማለት ነው ለምን እኛ አላህ አንድ ነው እንላለን ይሁዳውያንም ራሱ ዑዘይር ኢብኑላህ ብለዋል ዑዘይር የአላህ ልጅ ብለዋል ነሳራ ደግሞ ዒሳ ኢብኑላህ አሉ ዒሳ ነቢ ሳይሆን የአላህ ልጅ ብሎ በዛ ነው ዋና በተውሂዱ ነው ግጭቱ ያለ የማይገናኝ ማለት ነው ግጭት ደግሞ ልትጣላ ማለት አይደለም በአይዲዮሎጂው በሐሳቡ ለየት የሚያርገን በዛ ነው ግን ውስጥ ገብተን ግን የሁላችን የሌላ አላህ ያመጣው ሃይማኖት ስለሆነ እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ለሰሃባዎች በጣም ሲቸግራቸው በመካ ላይ ብዙ ሰዎች ሲያባሳጫቸው ብዙ ችግር ሲያገኙ ምንድነው ያላቸው ወደ ምድር ሀበሻ ሄዳችሁ ጥሩ ንጉስ እዛለ በሐቅ የሚፈርድ ወደዛ ብለው መጀመሪያ ሂጅራ የተደረገው ወደ ምድር ሀበሻ ማለት ነው በዛ ሰዓት ነጃሺ ደግሞ የሚከተለው ሃይማኖት ክርስትና ነበረ ወይ ደግሞ ነሳራ ነበሩ ማለት ነው ነሳራ በቁርአን ራሱ አቅረቡ ኢለይኩም ከሌላ ሃይማኖቶች ራሱ ነሳራ ለኛ በጣም ቅርብ የሆኑ ናቸው በብዙ ነገር እንገናኛለንና እነሱ ስፔሻሊ ደግሞ ኦሪጂናል የወረደ መጽሐፎች ማለት ነው እንደ በኋላ ተሕሪፍ የተደረገ ወይ የተቀየረ ሳይሆን ኦሪጂናሉ ማለት ነው ስለዚህ ሲመጡት ነጃሺ ተቀበላቸው እዛ ኖርማል መኖር ጀመሩ ሰሃባ በኋላ ከመካ መጥተው ሊያጣሉ ፈለጉ ማለት ነው እነዚህኮ መካ ሄደው ሰላም ስላገኙ ሊጎዳቸው እንደገና መጡ ማለት ነው ሲመጡ ወደ ነጃሺ ሄደው ከሰሱት በጣም ብዙ ጊፍት ይዘው ምናምን መጡ ነጃሺ ወይ እነዚህ የኛ የሀገሮችን ልጆች የመጡ ወደዚህ ሀገርኮ ባንተ ሃይማኖት የተሳደቡ ነዋል ምንድነው የተሳደቡ ምንድነው ያሉት ሲባል እስከ ንገሩኝ ምንድነው የምትሉት በዒሳ ሲባል የሁሉ አያቶች ሸምሰዲን የተናገሩ እኔም የተናገርኩም በዒሳ ዒሳ የአላህ ልጅ እንዳልሆነ ዒሳ ነቢ እንደሆነ አላህ እንደሚያከብር አላህ ሲሰማ ማለት ነው ነጃሺ ደግሞ አረብኛ እንደሚችል እንደነበረ ነው በታሪኩ የሚናገሩት ምክንያቱም እዛ በፊት መካ ላይም ነበረ ስለዚህ ሲሰማ ምን አለ ከአንድ ምሽካት ነው የወጣ ይሄ ነገር ከአንድ ምንጭ ነው የወጣ ስለዚህ ልዩነት የለው ምን ችግር አለው እንደዚህ ከሆነ ብለው ተዋቸው እነሱም ጊፍታቸው ይዛችሁ ሄዱ ተባሉ ሄዱ ማለት ነው በኋላ መጨረሻ ላይ ነጃሽም አሰለመ ረሱል ሰለላሁ ዐለይሂ ወሰለም ደግሞ ሰላት الغائب ሰገደለት የሰላት الجنازه አላህ Subhanahu Wa Ta'ala መሪየቱ የምድር ሀበሻ ለረሱል ሰለላሁ ዐለይሂ ወሰለም ራሱ እንደዚህ አሁን የጉግል ኤርዝ ገብተን ስናየው እኛን ይገርመናል እንዴት ብሎ ለረሱል አላህ እንደዚህ አሳየው ብለው አንዳንዱ ሰዎች ይገርማሉ እኛ ራሳችን ማየት እንችላለን አሁን ኤርዝ ገብተህ እንደዚህ ገላብጠህ መሬቱ ፊት ላይ እንዳለ ኢትዮጵያ አዲስ አበባ ኮልፌ ቀራኒዮ ምናምን ማየት ትችላለህ በዚህ ሰዓት ማለት ነው ቴክኖሎጂ እንደዚህ አምጥተው አላህ አይችልም እንደሱ ማድረግ ለረሱል ሰለላሁ ዐለይሂ ወሰለም መሪየቱ እንደዚህ አድርጎ አሳየውና ሰላት الجنازه ሰላት القائب ሰገደለት ስለዚህ እኛ ምንጫችን አንድ ነው ወደዛ ነው መመለስ ያለብን እስልምና የሚለው ደግሞ ለሁሉ ሰው ይህን በር ሊከፈትለት ሊያቀና ፍቅር ስላለው ነው ውዴታ ስላለው ነው በፊት ምን ያልን ነበር እኛ ሁሌ ክርስቶስ ፍቅር ነው ይላሉ ትክክል ሁላቸው አንቢያቶች በጣም ፍቅር ናቸው ለሰው ፍቅር ነው የሰጡት ሐቅ ነው የሰጡት እነሱ የመጡት ለጥቅም አይደለም ለገንዘብ አይደለም ለስልጣን አይደለም በሙሉ አንቢያቶች የነሱ ታሪክ ስንት ስቃይ ስንት ችግር አሳልፈው ለኛ ይህን ሐቅ ሊያደርሱልን ስለሆኑ ሁላቸው ፍቅር ናቸው ረሱል ሰለላሁ ዐለይሂ ወሰለም ደግሞ ከዛ የበለጠ ከሁሉ አላህ Subhanahu Wa Ta'ala ያደረገው ወማ አርሰልናከ ኢላ ረህመተን ሊልዓለሚን ብለዋል አንተ የተላክኮ ለሙእሚኖች ለሙስሊሞች ብቻ ሳይሆን ለዓለማችን በሙሉ ረህመት ነው ርህርህና ነው ያ ነው ረሱል የሚለው ምንድነው እኔ የመጣሁት የነዚህ ወንድሞች አንቢያቶች ሁሉ መልእክት እሱ ይዤ እንደገና ተጨማሪ ይዤላችሁ ነው የመጣሁ እና ወደዛ ሁላችን እንሰባሰብ ነው የሚለው እንጂ እስልምና የማንም ለመቋሸሽ ለመሳነስ
ለምናምን አይደለም ማንም በዚህ አቅጣጫ ተነስቶ የሚናገር ዳዕዋ የሚያደርግ ሰው ደግሞ በማንም ሃይማኖት የሚሳደብ መጥፎ ነገር የሚናገር ከሆነ ከእስልምና እንዳልሆነ ማወቅ አለባችሁ ምክንያቱም አይደግፍም ለዛ አላህም ራሱ ምንድነው አታሰድቡኝ ለኛ ብሎናል እንዴት ብለው ነው የአላህ የምናሳድበህ እናንተ የነሱ ኢላህ ብትሰድቡ የነሱ የሚያምኑት የሚያመልኩት ብትሰድቡ አይጥ ቢሆንም ድመት ቢሆንም በሬ ቢሆንም ብትሰድቡላችሁ ለኔ ታሰድቡኛላችሁ ያለ ዕውቀታቸው ሳያውቁ يعني ይሰድቡኛል አላህ ብለዋል ስለዚህ በዛ ነው እኔ መጨረስ የምፈልገው እና በጣም ደስ ይለኛል ደስ ብሎኛል እንደዚህ አብረን እንደዚህ ማድረግ አንተም ሸምሰዲን ለኔ ነሲሃ ለናንተ ጓደኞችም ወንድማሞችም ራሱ አደራ ምላችሁ ዳዕዋ የሚያድርግ ሰው ላንተ በድንጋይ ቢመታህ አንተ ርጥብ ነው መጣል ያለብህ ጥሩ ነገር ነው መጣል ያለብህ እንጂ እንደሱ አይነት እንደገና ተመልሰህ መጣል የለብንም ምክንያቱም العلماء ورثة الانبياء እኛ ዑለማ ባንሆን እናንተ ተማሪ ብንሆንም የነሱ መንገድ በመውሰድ ከፈለግን ወረሰቱ الانبياء ከሆነ እነሱ ደግሞ ገንዘብ አይደለም የሚሰጡ ብር አይደለም የሚሰጡ ዒልም ነው የሚሰጡ አላህ ዒልም ይጨምረን አላህ ዒልም ይስጠን ለሌላ ሰው ደግሞ እኛ ጥሩ ደግ ስለምንፈልግለት ነው እንጂ ለነሱ መፍረድ የለብንም ማንንም ፈራጅ መሆን የለበትም አላህ ብቻ ነው የሚፈርደን ለሁላችን የራሳችን ራሱ አናቅም አላህ ثبات يستن الله حسن الخاتمة يستن اللهم آمين بارك الله فيكم وجزاكم الله خير سبحان الله وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والسلام عليكم ورحمة الله والسلام ورحمة الله وبركاته أسلمنا ترى يهونال استفانوس أهون لك استفانوس አለክ ኮሜንት አሁን ወደ ላይ ሄደዋል እስጢፋኖስ አለክ በጣም እየረበስክ ነበርክ ኢንሻአላህ ያው ኡስታዝ ሱድ በጣም በግልጽ ነው የተናገረችው ማንንም ሰው ሊያመልክና ሊከተል የሚገባው እስላምን ብቻ ነው ማለት ነው እስላም ማለት በጥቅሉ የሰው ልጅ የተፈጠረበት ሃይማኖት ነው ማንንም ሰው ሊሰግድ የሚገባው ለአንዱ ፈጣሪ ነው ለአንድ አምላክ ነው ማለት ነው ከአማልክትና ከጣዖት ከምስልና ከመሳሰሉት ነገሮች ወጣ ብላችሁ በእስላም ሆናችሁ ለአንድ አምላካችን አላህ Subhanahu Ta'ala ብቻ ሰላትን መስገድ አለባችሁ ላ ኢላሃ ኢላላህ ማለት አለባችሁ ኢየሱስ እንደተናገረው የዘላለም ህይወትን ማግኘት ተፈለጋ ብቻ የሆነ አንድ አምላክን ማምለክ ግዴታ ነው ክርስቶስ አለይሂ ሰላም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ الحياة الأبدية أن يعرفوك أنت الإلهي الحقيقي وحدك ويسوع المسيح الذي أرسلته ይላል የዘላለም ህይወትን ብቻ ይሁን ካንተን ያላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ህይወት ናት ይላል ስለዚህ የዘላለም ህይወትን ማግኘት ተፈለገ ብቻ የሆነ አንድ አምላክን ማወቅና ክርስቶስን መልእክተኛ መሆን መከተል ብቻ ነው አማልክትን ከመከተል ፍጡራንን ከመከተል የአላህን Subhanahu Wa Ta'ala የተወደዱ ባሪያቶችን እንደ ኢየሱስ አይነቶችን ከመከተል አንድ ፈጣሪን መምለክ አንድ ፈጣሪን መከተል ግዴታ ይሆንባቸዋል ማለት ነው እስጢፋኖስ እየጠበቅኩ ነው አንተን ለማስገባት እየጠበቅኩ ነው ማለት ነው የት ሄድክ እስጢፋኖስ አንድ አምላክ በሚለው ዙሪያ ላይ ኢንሻአላህ የተወሰነ ከባይቤል ሊጨምራችሁ ማለት ነው እስጢፋኖስ እስከሚትመጣ ነው ይሄን የሚያደርገው እስጢፋኖስ የለክም እንዴ እሺ ሌሎች ካላችሁ ክርስቲያኖች እግዚአብሔር በመጽሐፍ ቅዱስ ውስጥ ላይ በዘጸአት ምዕራፍ 20 ቁጥር 2 እስከ 4 ባለ ላይ ቢታል ከግብጽ ምድር ከባርነት ያወጣው እኔ አይደለሁም ምን ከግብጽ ምድር ከባርነት የቤት ያወጣው እግዚአብሔር አምላካቸው እኔ ነኝ ይላል ከኔ በቀር ሌሎች አማልክት አይሁኑ በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምስል የተቀረጸው ምስል ለአንተ አታድርግ ይላል ማለት ነው ስለዚህ ክርስቲያኖች ሆይ እናንተ ለምሳሌ ስላሴ ብላችሁ ቀርጻችሁ ነው የምታመልኩት የስላሴ ፎቶ አለ
በየቤታችሁ፣ በየስልካችሁ፣ በየኪሳችሁ፣ በየቦርሳችሁ ሊኖር ይችላል። የያዛችሁትን ልትኖሩ ትችላላችሁ። የማርያም ፎቶ በሁሉም ቦታ ላይ አለ። እሱን ለጥፋችሁ ነው የምትሰግዱት። ፈጣሪ ግን ከኔ ሌላ አምላክ የለም እኔ ነኝ እያለ ነው። ስላሴ አላለም፣ አብ ወልድ መንፈስ ቅዱስ አላለም፣ እንዲሁም ደግሞ ሌሎችም አላለም ማለት ነው። እስኪ እዚህ ውስጥ ላይ እኔ ጎበዝ ነኝ የምትል መጽሐፍ ቅዱስን አንብቤያለሁ የምትል ሰው ስለ አብ ወልድ መንፈስ ቅዱስ ያስተማረ ነቢይ ማን ነው? ከብሉይ ኪዳንም ከአዲስ ኪዳንም ማን አስተማረ? ስለ አብ ወልድ መንፈስ ቅዱስ ከክርስቶስ እስከ ጳውሎስ ማን ነው ያስተማረው? እስኪ አብ ወልድ መንፈስ ቅዱስ አህዱ አምላክ የሚለውን ማን አስተማረ? እስኪ እዚህ ውስጥ ላይ እነ እስጢፋኖስ ዝም ብላችሁ በኮሜንት ላይ እየተንቀጫቀጫ ነበረ፣ ግን ጠፋ። ችግራችሁ በዛን ሰዓት እንደማላስገባ ስላወቃችሁት ነው አስገባ ያላችሁ ነበራችሁት። አሁንም መግባት የሚችል ከሆንክ እስጢፋኖስ ይፈልጋለሁ፣ ሌሎችም ካላችሁ ማለት ነው። ጥያቄ ያለኝ የምትል ጥያቄ መጠየቅ ከፈለክ ና ግባ ላይቭ ላይ ማለት ነው ቀጥታ። እሺ ያ ጀማ እስጢፋኖስ ጠፍተዋል፣ በጣም ቆይተናል። ሊወጣ ሆኛለሁ። ጥያቄ ካላችሁ እሺ በኮሜንት ሌሎችን መጠየቅ ትችላላችሁ። እናንተ ያመናችሁ አላህ ማን ነው? ምንድነው የሚለው? አዎ አምላካችን አላህ ስተላ የእሱን ሃይማኖት ከጠበቅክና ስነ ስርዓቱን ከጠበቅ ብዙ ጊዜ ይረዳሃል። በዚህም አይደለም የእሱን ሃይማኖት ከጠበቅ እሱን ያዘዘውን ከታዘዝክ በኃይሉ ነው ማን ነው የሚለው? ኃይሎም ነው መሰለኝ። ኃይሎም ነው ኃይሎም አላህ እኮ ይኸውልህ በዚህ ምድር ብቻ አይደለም ነገ በዕለተ ትንሣኤ ቀን ነፍሴ ነፍሴ በምትልበት ዘመን በደንብ ነው የሚጠብቅ። በሱ ጥላ ስር ነው የሚያደርግ። ላብ በሚወጥበት የሰው ልጅ ሁሉ ላብ በላብ ሆኖ ነፍሴ ነፍሴ በሚሉበት ሰዓት ጥላ አላህ ካዘጋጀ ጥላ ውጪ ማንም በሌለበት ጊዜ፣ ከአንድ አምላክ ውጪ ማንም የማይጠቅምበት ጊዜ፣ ከአንድ ፈጣሪ ውጪ ማንም ሊደርስ በማይችል ጊዜ፣ ከአንድ አላህ ስብሓነሁ ወተዓላ ብቻ ማንም ከጉዳት፣ ከችግር፣ ከስቃይ፣ ከመከራ፣ ከጨለማ፣ ከቅጣት፣ ከጀሃነም፣ ከጨለማ ሊያወጣ በማይችል ጊዜ ዛሬ በሱ የሱን ሃይማኖት ከረዳህ የሱን ሃይማኖት ከጠበቅ አንተንም በዛን ጊዜ ይጠብቃል፣ በዱንያም በአኺራም ይጠብቃል ማለት ነው። ሻሃዳን የሚያያዝ የሚፈልጉ ልጆች አሉ እንዴ? ካሉ ምንም ችግር የለም። በውስጥ መስመር ማናገሩኝ እንደዛ ነው የምለው። አይገቡም ክርስቲያኖች ከወሬ በዘለለ ምንም አያውቁም። እሺ ስለዛ ቆይተናል። መጀመሪያ ሰው እስኪ ማክድ እቺን ጥያቄ ይኸው በቪዲዮ ጠይቅኝ ማለት ነው። እንትን ልክልሻለሁ ግን የለም ያንቺ አያስገባም። ቁርአን ግደሉ ይላል አልሽ። ቁርአን ግደሉ አይልም። በሉቃስ ወንጌል ምዕራፍ 19 ቁጥር 27 ነገር ግን እነዛን በላያቸው ሊነግስ ያልወደዱትን ጠላቶችን በፊቴም ወደዚህ ያምጧቸው በፊቴም ያረዷቸው ይላል። ሉቃስ ወንጌል ምዕራፍ 19 ቁጥር 27 አንድ በዩ እሱ ይበቃል ነው። 20-30 መስጠት ይቻላል። ኢየሱስ ለምንድን ነው እንደዚህ ያለው? ነገር ግን እነዛን በላያቸው ሊነግስ ያልወደዱትን ጠላቶችን ወደዚህ ያምጧቸው በፊቴም እረዷቸው እያለ ነው። ለምንድን ነው እንደዚህ ያለው? ማክድ መልሳለሽ። በሉ ሰላም ነው። አላህ ይጠብቃችሁ። ኢንሻአላህ በሌላ ርዕስ ወይም ነገ ሌላ ርዕስ ከሌለም ማለት ነው ለቢኒያም ፍሬ መልስ የሚሰጥ ይሆናል። በያላችሁበት ሰላም ነው። አያስገባኝ ሸምሱ። እሺ እስኪ ሀበሻው ወላሂ አያስገባም። ይቅርታ ወላሂ አያስገባም። ሞክሬ ነበር አያስገባም። ሀቢቢ አንዳንዶችን ለምን እንደሆነ አያስገባም። ኮሜንቱን ጭኜ ነው የሚያስገባው። ሀቢቢ አያስገባም ወላሂ። በሉ ሰላሙን። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።